ሰላም ፋሚሊ እንዴት ናችሁ? ይህ የቪዲዮ ኤዲቲንግ ሲሪሳችን ክፍል 28 ነው። እናም በዛሬ ቪዲዮችን ለእናንተ ሆምወርክ ልሰጥ ነው የመጣሁት። እናም ባለፈው ክፍላችን የተማርናቸው ነገሮችን ያየናቸው ነገሮችን ራሴ ፕራክቲስ አድርጌ እናንተ ፕራክቲስ እንድታደርጉ ቪዲዮችን ያመቻችሁ ነበረ። ነገር ግን በዛሬ ቪዲዮችን እናንተ አዘጋጅታችሁ ከተማርናቸው ከሁሉም ነገሮች ከሌላም ቦታ ብትማሩ ያንን ነገር ፕራክቲስ አድርጋችሁ እንዴት ምን አይነት ቪዲዮ ክሬት እንዳደርጋችሁት ቪዲዮ ሰርታችሁ ለእኔ ታመጣላችሁ ማለት ነው። እርሱም ደግሞ የሚቀበለው በቴሌግራም ቻናሌ ላይ ነው። እናም ሊንኩን በኮሜንት ላይ በመጀመሪያው ላይ አስቀምጥላችኋለሁ። እናም በዩቲዩብ ላይ ገብታችሁም በዩቲዩብ ዲስክሪፕሽን ላይ ታገኛላችሁ። በዚያ ላይ እናንተ የሰራችሁትን ፕራክቲስ ያደረጋችሁትን ቪዲዮ ምንም አይነት ይሁን ያልገባችሁትንም ነገሮችን እዚያ ላይ ኤዲት አድርጋችሁ አስተካክላችሁ ትንሽ የከበዳችሁ ነገር ምንድን ነው የሚለውን በሰፊው በሌላ በቀጣይ ጊዜ ላይ እናንተ ከሰጣችሁኝ አቀርብላችኋለሁ ማለት ነው ለእናንተ ተመልሼ። እናም ለእናንተ ይሄ ሆምወርክ ይሆናል። በአንላይን ሞሽንስ ሰርታችሁ አንድ ፕሮጀክት ክሬት ታደርጋላችሁ ማለት ነው። በቀጣይ ቪዲዮችን ላይ እንገናኛለን። ይመቻችሁ። ማለት ሰብስክራይብ አላደረጋችሁም እስካሁን? ሰብስክራይብ አድርጉኝ። በቀጣይ እንገናኛለን።